ሰላም ውድ ቤተሰቦች እንዴት ናችሁልኝ? ባላችሁበት ሰላማችሁ ይብዛ። ቪዲዮዬን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እና ሰብስክራይብ ማድረግ እንዳይረሳ። ዛሬ ደግሞ በአዲስ ቪዲዮ ከች ብዬላችኋለሁ። ለፀጉሬ የምጠቀመውን አዲስ ነገር ላሳያችሁ ብዬ ነው። በጣም ለፀጉሬ የተስማማኝ ነገር ስለሆነ ነው ሰርቻለሁ እና ጨርሼ ድጋሚ ሰርቼ ነው እና በጣም ነው ፀጉሬ እንትን የተስማማው። እዩት ልስላሴው ምናምን። በፊት ጫፍ ጫፉን ለስላሳ አልነበረም። አሁን ግን በጣም ነው የተመቸው ለፀጉሬ። አሰራሩን ደግሞ ከፈለጋችሁ አሰራሩን በቪዲዮ ሰራላችኋለሁ ማለት ነው። ሌላ ጊዜ ሰርቼ እለቅላችኋለሁ። ግን ዛሬ የሰራሁት አለ እሱን አልተለመደም ማለት ነው። ይሄንን ትናንትና ተኩል የምንቀባው ጠዋትና ማታ ነው ማለት ነው። እኔ ይሄንን ትናንትና ማታ ተቀብቼ ነበረ። ጠዋት ግን ጊዜ ስላልነበረኝ አልተቀባውም እና አሁን ደግሞ ዛሬ ቀባውና ሁለት ቦታ እሰራዋለሁ ማለት ነው። እና ደግሞ ወዶቼ በተሞክሮት በጣም መልካም ነው። ለምን ካላችሁ ለእድገት ራሱ በጣም ነው በእውነት ፀጉር የሚያሳድገው እና ፍፍት ነው የሚያደርገው፣ ልስልስም ነው የሚያደርገው። አታዩም እንዴ? ፀጉር ራሱ እኮ ምን እንዳከለ እዩት፣ እዩት የት እንደደረሰ፣ እዩት የት እንደደረሰ እና በጣም አሪፍ እንትን ነው ማለት ነው። ውህድ ነው፣ ተጠቀሙት እና በቃ ልስልስ ነው። በቃ እኔ ደስ ከምንም በላይ ልስልስ፣ በተለይ ጫፉ በጣም ያስቸግረኝ ነበረ፣ አይበጠርም እና እዩት። አሁን ስፈተው እዩት፣ ጫፉን አይታችሁት? በቃ ፍትትት ያለ ነው። ሀገር ቤት ብንሆን የሆነ ቦታ ለመሄድ የሆነ በቃ ጥቅልል ማለት ወደ ሳይልም ለምሳሌ እንደዚህ አድርገን ማለት ጠቅልል እንዳለ ከርሊ እንዳለ እንደዚህ ልቅቅ አድርገን የሆነ ቦታ ሚስት የምንፈልግ ከሆነ ጭምቄን ነው ማለት እንችላለን። ግን ያው ሰው ሀገር ስለሆነ የሰው ቤት ስለሆነ እንደዛ ማድረግ አይቻልም። ፀጉራችሁን ደግሞ ስታበጥሩ ከዚህ ጀምሮ ከጫፍ ማለት ነው። ከዚህ ከጀመራችሁ የሆነ የተያያዘ ነገር ሊኖር ይችላል። ለዛ ብጥስ ነው የሚለባችሁ። ግን ደግሞ ከዚህ ጋር ከጫፍ አያችሁ፣ እንደዚህ ከጫፍ አያችሁ፣ ፍትት እንዳለ ልክ እንደዚህ በጥር ታደርጋላችሁ ማለት ነው። ፀጉሬ በነገራችን ለፀጉሬ መቆረጥ ይፈልጋል ጫፉ ማለት ነው። የቱ ጋር ካላችሁ ያያችሁት እዚች ጋር እንደዚች መቆረጥ ይፈልጋል። አሁን ግን መቆረጥ አልፈልግም። ከቆረጥኩት ቆርጬው ነበረ። ከቆረጥኩት ስንት ወር ሆኖታል? 6 ወር ውስጥ ነው። 6 ወር ሞልቶታል ማለት ከተቆረጠ ጫፉን ቆርጬ ነበረ። በእርግጥ ሁላችሁንም ቁረጡ አልልም። ፀጉር መቁረጥ በነገራችን ላይ ሌላ ጊዜ ደግሞ እንትን እላችኋለሁ ነው። ለአንዳንዱ ይስማማል፣ ለአንዳንዱ አይስማማም። ፀጉር መቁረጥ ራሱ ማለት ነው። እኔ አሁን ፀጉሬ ስቆርጥ ማለትም ያድጋል። አንዳንድ ሰው ፀጉሩ ሲቆርጥ አያድግለትም። ለአንዳንዱ በቃ እንደዛ ነው፣ አይስማሙም ማለት ነው። እኔ ደግሞ ስቆርጥ ይስማማኛል እና ውዶቼ
አሁን እዚህ ጋር ቅባት እየተቀላቀለ ቅባት አለኝ እና ደግሞ የዚህንም የቀላቀልኩትን አሳይን ካላችሁ በቪዲዮ አሳያችኋለሁ ስቀላቅል ምናምን። መጀመሪያ ይሄንን ውስጡን እንደዚህ ቅብት ማደርገው እና ውዶች አንዳንድ ጊዜ መዳም ቤት ስንሰራ ብዙ ጊዜ ለራሳችን ጊዜ የለንም። ምክንያቱም በቃ ድካም አለ ብዙ ነገር ማለት ምክንያቱም ከስራ አንጻር የተለያዩ ነገሮች ስላሉ ድካም በቃ ምክንያቱም እኔም አሁን ሳይደክም አሁን መቀረጽ ማታ ነው ሳይደክመኝ ቀርቶ አይደለም፣ ግን በቃ ግዴታ ለራሴ ለመጠበቅ ስል ግዴታ ነው። በቃ ይሄ የሰራሁት ነው። እሺ ከዛም ቅባቱን ከቀባው በኋላ ይሄንን ውስጡን ደግሞ ቅብት አድርገዋለሁ እንደዚህ። በሀይላንድ ላይ ያስቀመጥኩት ይኸው እንደዚህ ነው ከለሩ ማለት ነው። ከለሩ የሽንኩርት ከለር ነው ያለው። እንደዚህ ውስጡን ቅብት እናደርጋለን። ጫፉን እንደዚህ እናደርግና እጃችን ላይ ከዛ ትንሽ ቅባት እናደርግና ዶች ከዛን እንደዚህ ሹሩባ ነው የምንሰራው። እንግዲህ በዚህ መልኩ እንሰራለን። ምን ጊዜም ቢሆን በቃ ራሳችን በእውነት መጠበቅ ግድ ይለናል። ምክንያቱም ሁሌ እድሜ ልካችንን የሰው ሀገር ስለማንቀር ተመልሰን ሀገራችንን ስለምንገባ ራሳችንን ካልያዘን ካልጠበቅን ምንም ዋጋ የለውም። የምንሰራው ለማን ነው? አንዳንዴ በቃ በፊት እኔም እስከዚህም ነበርኩኝ፣ ግን አሁን ሳስበው ለምን ራሴን ካልጠበቅኩ ማን ለማን ብዬ ነው የምሰራው። እና ወዶቼ በቃ ለእኛው የሚያስፈልጉትን ያስፈልገናል የምትሉትን ነገር እየገዛችሁ መግዛት ካለባችሁ እየገዛችሁ መስራት ካለባችሁ እየሰራችሁ መብላት ካለባችሁ እየበላችሁ በቃ ፍላጎታችሁን አሟሉ። በእውነት በጣም ምክንያቱም መዳም ቤት ስንሰራ በጣም ከባድ ነው ስራው ማለት ነው። ይሄንን እንትን ካላለ ራሳችንን ካልተንከባከበን ምንድን ነው ጥቅሙ? ብር ስላለን ወይ የሆነ ብር ስላስቀመጥን አይደለም። ዋናው የኛ ጤንነት የኛ ሰላም ነው። በነገራችን ላይ የውስጥ ሰላም ሲኖር ፀጉራችንም እድገት ይኖረዋል ማለት ነው። ምን ልላችሁ ነው? ራሳችሁን ጠብቁ። ከራስ በላይ ነፋስ ወዶቼ እንወዶቼ ልክ እንደዚህ ትሰራላችሁ። ያችሁ ከፊት ለፊት አሁን በዚህ ጋርና በዚህ ጋር አይነት ይሄ እዚህ ጋር ቆሟል። ምን ጊዜም ለራሳችን ጊዜ መስጠት ግድ ይለናል። እዩት፣ ልክ በዚህ መልኩ ሰራሁት ማለት ነው። እና ምልላችሁ ነው እየተስማማኝ ይሄ አሁን ያልኳችሁ ውህድ ነው። ሰርቼ ደግሞ በቪዲዮ አሳያችኋለሁ ማለት ነው። እኔ ስለጠቀመኝ ልንገራችሁ ብዬ ነው። እና ከወደዳችሁት ላይክ እና ሼር በማድረግ አበረታቱኝ። እወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ። ይሄንን እኔ እጨርስበታለሁ እና እወዳችኋለሁ። በሉ ቻው። ሰብስክራይብ እያደረጋችሁ